እሺ ሰላም ሰላም እንዴት ናችሁ? ያው አውቃለሁ ጠፍቻለሁ። ግን ያው በአንዳንድ ችግሮች ነው የጠፋሁት እና አፉ በሉኝ። አሁንም ያው በባለፈውን ቪዲዮ አፉ በሉኝ ብያችሁ አሁንም በድጋሚ ጠፍቻለሁ። ግን ከዚህ በኋላ ያው በተከታታይ ቪዲዮዎች የምለቀው ይሆናል። እናንተ እያንዳንዱን ለእናንተ ይጠቅማል ብዬ የማስባቸው ቪዲዮዎችን እለቃለሁ ብዬ አስባለሁ። እናም ያው ወሬ አላብዛና ወደ ቪዲዮ ቀጥታ ልግባ። እናንተ ጋር ፎቶሾፕ CS4 ኢንስታል አድርጋችሁታል ብዬ ተስፋ አደርጋለሁ። ካላደረጋችሁ ደግሞ ያው ቴሌግራም የኤፍኤክስ ቲዩብ የሚል አለ። እዛ ላይ ገብታችሁ ዳውንሎድ አድርጉ። ያው እንዴት እንደሆነ ምናምን ምንድነው ላይ ቪዲዮ ላይ አለላችሁ ገብታችሁ ማየት ትችላላችሁ። ያው ከዚህ በፊት የሰራኋቸው ቪዲዮዎች አሉ እነዛን ቪዲዮዎች ማየት ትችላላችሁ። እናም ወሬ አላብዛና ቀጥታ ወደ ቀጣዩ ቪዲዮ ሊሄድ ማለት ነው። ያው እኔ ጋር እንደምታዩት አዶቤ ፎቶሾፕ CS4ን ከፍቼዋለሁ ማለት ነው። ያው 3 ወይም ደግሞ እያንዳንዱን ዛሬ ማለት እያንዳንዱ አንዳንድ እያልን እነዚህን ጠቅላላ ቱሎችን እያየን እንሄዳለን። ከዚህ በፊት ቪዲዮ ላይ አለላችሁ እንዴት ክሬት ወረቀት ወይም ደግሞ እዚህ ዳሽቦርድ ላይ ለመስራት የሚጠቅማችሁን እንዴት ክሬት ማድረግ አለባችሁ የሚለውን አሳይቻችኋለሁ። እናም ያው ለእናንተ እንደዚህ ነው ብዬ ለማብራራት ያክል ኒው ብለን እንገባለን። ያው እንደ ሁል ጊዜው ምን እናደርጋለን? 10 እናደርጋታለን 10 ኢንቿን ወደ ሴንቲሜትር እንቀይራታለን። ሁሉ ጊዜ 300 መሆን አለበት ይሄ ነገር ሪዞሉሽኑ ማለት ነው። አሪፍ ሪዞሉሽን እንዲኖረው እናም እዚችኛዋን ወደ ሴንቲሜትር እንቀይራታለን። ደን 10 በ15 አድርገን ክሬት እናደርገዋለን ማለት ነው። ወይም ደግሞ በ10 እናደርገዋለን ወደ ጎን ወይ ወደ ጎን ወይ ወደ ታች እንደፈለጋችሁ ማድረግ ትችላላችሁ። ዋናው ነገር ጥቅሙን ነው የቱሎቹ ጥቅም ነው እያየን የምንሄደው ማለት ነው። እሺ የመጀመሪያው እዚች ጋር ምልክት አለች እሷ ሙቭ ቱል ትባላለች ማለት ነው። ሙቭ ቱል ምንድነው የምትጠቅመው የሚለውን ባጭሩ ላብራራላችሁ። ያው እዚህ ጋር እንደምታዩት ሙቭ ቱሉን ክሊክ አደረግኩት አይደለ? ክሊክ ካደረግኩት በኋላ ማንኛውም ነገር አሁን ለምሳሌ ፎቶ ብናመጣ ፎቶ ለማምጣት ያው ፋይል ኦፕን የሚለውን ትከፍታላችሁ። ስትከፍቱ የታለ ማለት የፈለጋችሁበት ቦታ ላይ ያስቀመጣችሁበት ወይም ደግሞ ፎቶን ያስቀመጣችሁበት እኔ አሁን ፎቶን ያስቀመጥኩት እዚህ አካባቢ ነው። ዳውንሎድ ሚል አለ።
ዘን ይህንን ዝም ብዬ ያው ሌላ ፎቶ ስላላዘጋጀሁኝ ይህንን አብስትራክት የሚለውን ክሊክ አደረግኩትና አመጣሁት ማለት ነው። ይህን ፎቶውን ሳመጣው እዚህ አካባቢ ይከፍትልኛል። አሁን ሙቭ ቱል ምንድን ነው ጥቅሟ? ያው እዚህ ጋር ክሊክ አደረግኳት አይደለ? ያው እዚህ ጋር ትቀይራለች። ከማውዝ እንደዚህ ከማውዟ ወደ ሌላ አይነት ተቀይራለች። እቺ እንደ ማውዝ ከርሰር ነው የምትጠቅመው። አንድን ፎቶ ይዘን ወደ እዚህኛው ይዘነው ስናመጣው ወደዚህኛው ስናመጣው ወይም እንደዚህ አድርገን ማምጣት እንችላለን። ይዘን ለመምጣት ትጠቅመናለች። እናንተ እየሞከራችኋት እዚች ጋር ገባሁኝ። ሌፍት እና ራይት አለ። ሌፍቷን አንድ የክሊክ አረኩኝ። ከዛ ይዤ መጎተት ነው ማለት ነው። ጎትቼ እዚህ ጋር ትንሽ የጠጋ ስል ይሄ ይቀየርልኛል። ከዛ በኋላ እዚህ ጋር አምጥቼ ስለቀው ይመጣል ማለት ነው። ሙቭ ቱሏ እቺ ሙቭ ቱል የምትባለዋ ለዚህ ነው ጥቅሟ። ማንኛውም ነገር ፎቶም ሊሆን ይችላል፣ የሰራችሁትን ጽሁፍ ሊሆን ይችላል። ጽሁፉንም ይሁን ምንም ይሁን ይዛችሁ የምትመጡት በሙቭ ቱል ነው ማለት ነው። ሙቭ ቱል እችን ነው ጥቅሟ ማለት ነው። እያንዳንዱን እያየን እንሄዳለን። የሙቭ ቱል ጥቅም ማለት ነው። እናም ከእያንዳንዱ አሁን ለምሳሌ ከቱሎቹ የተሰሩ በእነዚህ ቱሎች የተሰሩትን ምን ታደርጋለች? ሙቭ ቱሏ እያነሳ መውሰድ፣ ማንቀሳቀስ፣ ለማንቀሳቀስ ትጠቅማለች ማለት ነው። እሺ ቀጣዩዋ ምን ትባላለች? ሬክታንጉል አለች። እዚህ ጋር ክሊክ ስታረጓት እዚህ ጋር አለች። እንደዚህ ስታረጓት ሬክታንጉል ማርኪው ቱልስ የምትባል አለች ማለት ነው። እቺ ደግሞ ምንድነች ጥቅሟ የሚለውን እናያለን። ግን እዛ ውስጥ እችኛዋን ጠጋ ብለን እዚህ ጋር ዝቅ ብለን ሌፍት ክሊክ ስናደርግ እነዚህ ነገሮች ዝርዝር ይመጣሉ ከእነዚህ ጋር ማለት ነው። አንድ ላይ ምን ይመጣል? እዚህ ጋር ያሉትን ኤሊፕቲካል ማርኪው ቱልስ የሚባል አለ። ሲንግል ሮ ማርኪው ቱልስ አለ። ሲንግል ኮለመን ማርኪው ቱልስ የሚባሉ እነዚህ አራት ነገሮች አሉት እዛው ላይ ክሊክ ስታደርጉ ማለት ነው። ክሊክ ስታደርጓት እቺ ጠጋ ብላችሁ ዝቅ ስትሉ የሆነች ጥቁርዬ ነገር አለች። እሷን ክሊክ ስታደርጉ ወይም ደግሞ ራይት ክሊክ ስትጫኑ ትመጣለች ማለት ነው። ስትመጣ እንደምታዩት እነዚህ ነገሮች አሉ ማለት ነው። እና የመጀመሪያው ሬክታንጉል ማርኪው ቱልስን እኔ ምንድን ነው ጥቅሙ የሚለውን ሬክታንጉል ማርኪው ቱልስ ብዙ ነገር ነው የሚጠቅመው። እንደምታዩት አራት ማዕዘን ማለት ነው። እናም ምን ማድረግ ይችላል? አንድ አራት ማዕዘን አሁን ለምሳሌ ክሊክ እናደርግና ሌፍት ክሊክ አድርገን ከመሃል አሁን የፈለጋችሁበት ቦታ ሄዳችሁ እዚህ ጋር ሊሆን ይችላል። እቺ መስቀሏን እንደምታዩት ማለት ነው። የፈለጋችሁበት ቦታ ላይ ቆማችሁ ሌፍት ክሊክን ተጭናችሁ ወደ ታች ማውዛችሁን ስትጎትቱት ወይም ደግሞ ስታንቀሳቀሱት እንደዚህ አይነት ሬክታንጉል ምንድነው ነገር ያወጣላችኋል ማለት ሴሌክት የሚያደርግ ነገር ይመጣል። ይሄንን ምን ታደርጉታላችሁ? አሁን ለምሳሌ ይሄንን ለቀቅኩት፣ ስለቀው እንደዚህ አይነት ይሆናል ማለት ነው። ምን ያደርጋል ማለት ነው? ይሄ ነገር እዚህ ውስጥ በዚች አራት ማዕዘን ውስጥ ቀለም መደረብ ትችላላችሁ። ምን ልላችሁ እችላለሁ? ብዙ ነገር ማድረግ ትችላላችሁ። አሁን እዚህ ላይ ያለውን ነገር ማለት ነው። አሁን ምን እናርግባት መሰላችሁ? ቀለም እንድፋባት። ቀለም ለመድፋት እችኛዋን ክሊክ ያደረግንና ቀለም የፈለግነውን ቀለም እንመርጣለን። ቀይ መረጠ። ከዛ በኋላ ኦኬ እንለዋለን። ዘን ምንድነው የምታደርጉት? ቀለም ምንድነው ለማድረግ እዚህ ላይ ለመድፋት ምን ኮንትሮል ፕላስ ባክስፔስ የምትባለዋን ክሊክ ታደርጓታላችሁ። ባክስፔስ ስላችሁ ምንድነች? ኢንተር አካባቢ ላይ ባክስፔስ የምትባላለች እሷን ነው እያልኳችሁ ያለሁት። አሁን እንደዚህ አድርጌ ድጋሚ ደግሞ እዛው ላይ ሌላ ከለር ብፈልግ አሁን ለምሳሌ
ነጭ አደረኩትና ማን ነው ነጭ? ለካ ነጭ ነው። እሺ ጥቁር አደረኩኝ። ከዛ በኋላ ኮንትሮል ባክስፔስ ስጫን ምንድነው ያደርጋል ማለት ነው። ኦኬ ሶሪ አልት ማለት ነው። አልት ባክስፔስ ስትጫኑ ይቀየራል ማለት ነው። እናም ምንድነው ዋናው ጥቅሟ የሆነ ቦታ ላይ አራት ማዕዘን አድርጋችሁ ቀለም ለመድፋት ብትፈልጉ በዚህ አራት ማዕዘን ታደርጋላችሁ። ሌላው የሬክታንጉላር ማርኪንግ ቱልስ ጥቅሟ ምንድነው የሚለውን ደግሞ እኔ ፎቶ ላይ እንሂድ። አሁን ፎቶ ላይ አንድ ፎቶ ለማምጣት ብፈልግ አሁን እችኛዋን የምታንጸባርቀዋን ብቻ ምንድነው አድርጌ አንስቼ ማምጣት ብፈልግ ምንድነው ማድረገው? እዚች ጋር እሄድና እንደዚህ አረጋታለሁ። ጥቅሟ ሌላኛዋ ጥቅሟ እችኛዋ እንደዚች አድርጌ አራት ማዕዘን አረግላት አይደለ? አረገላትና ምን አረጋለሁ? ከዛ በኋላ እችኛዋን አሁን መውሰድ ነው የፈለኩት። እችኛዋን መውሰድ ብፈልግ ወይም ደግሞ እዚች ጋር ያለችዋን ፎቶ ብቻ መውሰድ ብፈልግ ምን አረጋለሁ? ቀጥታ ቅድም ምን ብያችሁ ነበረ? ሙቭ ቱል የሚለው ለማንቀሳቀስ ነው የሚጠቅመው ብያችሁ ነበር አይደለ? ሙቭ ቱልን ክሊክ እናደርግና ይህንን ይዘን ወዴት ይዘነው እንሄዳለን? እችን ክሊክ አድርገናት ይዘና ስንሄድ ቆርጦ ይዞልን ይሄዳል ማለት ነው። ወዴት? ወደዚህኛው ወደምፈልግበት ቦታ ላይ። አሁን እዚህ ጋር ነው ይዤ መሄድ የምፈልገው። እዚህ ጋር ይዤ ቁጭ አደረኩት ማለት ነው። እንደምታዩት እዚህ ጋር ይዣት መጣሁኝ ማለት ነው። እናም አሁን አንድ ደግሞ ልነግራችሁ የሚገባው ነገር ምንድን ነው? አሁን እዚህ ጋር ሬክታንጉላር ማርኪንግ ቱልን ክሊክ አደረኩት። ቅድም ምን ብያችሁ? ሙቭ ቱልን ነበረ ክሊክ ያደረኩት። አሁን ግን ሬክታንጉላር ሙቭ ቱልን ነው ክሊክ ያደረኩት። ይሄን እንደዚህ አድርጌ ደግሞ እነዚህን አሁን ለምሳሌ ብሳሳት እንደዚህ አድርጌ ምንድነው ባረግ አሁን ድጋሚ አሁን እችኛዋን መውሰድ ብፈልግ እንደዚህ አድርጌ ሳረግ ድጋሚ ሌፍት ክሊክ አድርጌ ተጭኜ ስጎትት እንደዚህ አድርጌ ወደታች ምንድነው አደርገዋለሁ ማለት ነው። አይ ምፈልገው እችን ነው ምፈልገው ብላችሁ የምትፈልጓት እች ነገር ከሆነች ደግሞ እንደዚህ ድጋሚ እንደዚህ ማድረግ አይጠበቅባቸው። እችን ይዛችሁ አትሄዱና ምን ታደርጓታላችሁ? እዚች ላይ ታመጧታላችሁ። እዛው ሬክታንጉላር ማርኪንግ ቱል ላይ ሆናችሁ። ግን ይሄን ነገር ግን የሚሰራው ደጅ ላይ አይደለም እያልኳችሁ ያላችሁ ውስጥ ላይ ነው። አራት ማዕዘኑ ቦታ ላይ ሬክታንጉላር ማርኪንግ ቱልን ማንቀሳቀስ ትችላላችሁ። እዚህ ጋር እንደምታዩት ማንቀሳቀስ ትችላላችሁ ማለት ነው። ምንድነው ላይ ግን ደጅ ላይ ሲሆን ግን ድጋሜ ለመስራት ነው የሚጠቅማችሁ ማለት ነው። ድጋሜ አሁን እዚህ ጋር ብሳሳት እንደዚህ ያደርገዋለሁ። ከፈለኩ እዚህ ጋር ደግሞ ለማድረግ ብፈልግ እንደዚህ ሳደርገው ያኛው ይጠፋል፣ ይሄኛው ይከፍታል ማለት ነው። እንደዛ እንደማለት ነው። እናም ይሄ ነው ጥቅሙ የሬክታንጉላር ማርኪንግ ቱልስ። እያንዳንዱን በኋላ ላይ እየተጠቀማችሁበት ትሄዳላችሁ። ግን ቀለል አድርጌ ሳስረዳችሁ ነው ነገሩን እየገባችሁ ሲሄድ በደንብ አንደርስታንድ እያደረጋችሁ ትሄዳላችሁ ማለት ነው። እናም እዛው ላይ ያለን ምን አለ? ኢሊፕቲካል የሚባል አለ። ኢሊፕቲካል ማርኪንግ ቱልስ የሚባል አለ። እሱም ምንድነው ስራው? አንድ አይነት ነው። እንደዚህ አይነት ሆኖ ግን ምንድነው ስራው ካላችሁ እንደዚህ ክብ ነገር ነው ማለት ነው። ይሄ ክብ ብፈልግ እንደዚህ ማለት ነው። ክብ አረኩኝ። ይህን ክቡን እችኛዋን ክቧን በዚህ ክብ ልክ መውሰድ ብፈልግ ምንድነው ማድረገው? ቅድም እንዳልኳችሁ ሙቭ ቱልን ክሊክ አደረኩኝ። ሙቭ ቱልን ይዤ ሄድኩኝ። መሀሉ ላይ ሆንና ሌፍት ክሊክን ስጫን እንደዚህ አድርጌ ይዤው ወደ ፈለኩበት ቦታ እንቀሳቀሳለሁ ማለት ነው። አሁን ለምሳሌ እዚህ ጋር ይዤው ብሄድ እዚህ ጋር ይዤው ሄድና እዚህ ጋር ብለቀው በክብ መሰረት ቆርጦልኝ ይዞልኝ ይመጣል። ከፈለኩ ደግሞ እሱን ክሊክ አድርጌ ከእንደገና እዚህ ጋር እንደዚህ አድርጌ አልት ባክስፔስ ያልኳችሁ ቀለም እዚህ ጋር ቀይሬ አልት ባክስፔስ ነው ቀለሙ እንደፈለኩት መቀየር እችላለሁ። ከፈለኩ በዛ ቀለም ልክ እንደዚህ አድርጌ አልት ባክስፔስ
ብለው ቀለሙ እንደፈለግኩት መቀየር እችላለሁ ማለት ነው። እናም ገብቷችኋል ብዬ አስባለሁ። ያው ለዛሬ ይህንን ይበቃናል። እናንተም ቤታችሁ ሆናችሁ ሞክሩት። ቀጣዩ እነዚህ ሁለት ሲንግል ሮ እና ሲንግል ኮለመን የሚባሉትን እነዚህ ነገሮች እያየን እንሄዳለን ማለት ነው። ቀስ በቀስ እንደዚህ እያለን ቱሎችንን እያየን እንሄዳለን።